ከ300 በላይ እስከ 350 ይጥላሉ በቀን። እነዚህ የእንቁላል ምርቶች ለአገና 9220 ምናምን እንቁላል አቀርበናል። ለሲቪል ሰርቫንቱ ለወጀባር 4000 አቀርበናል። ድምር እስከ 15000 እንቁላል አህላልኛል። አጠቃላይ በ18 ነው የትራንስፖርት አስበን ለዚህ ለአገና ከተማ ምን ሸጠው ማለት ነው። እዛ መንደር ግን ምን ሸጠው በ16 ብር ነው። ስሜ ገብሬ ግርማ ይባላል። ከጃ ወረዳ ከኮኮራ ቀበሌ ገበሬ ማህበር ነው የመጣሁት እና ኤስኤልኤም ፕሮጀክት ደግፎናል። ሲደግፈን በአፈርና ውሃ ጥበቃ ነው የተደራጀነው መጀመሪያ። ከዛ በኋላ ደግሞ ማህበር መስርተናል። እነዚህ ማህበር ምስራንና ናርማና የሚሉ ሁለት ማህበር መስርቷል። 250 ዶሮ ሰጥቶናል። ስለዚህ እነዚህ ዶሮዎች በሐምሌና በነሐሴ ወቅት ነበር የመጡት። ብዙ ጥረት አድርገናል። ስለዚህ እነዚህ ዶሮዎች ወደ ነሐሴ መጨረሻ እንቁላል ጀምረዋል። እንግዲህ እስከ 100 ድረስ እስከ መስከረም 15 100 አህል እንቁላል መጣል ከጀመሩ በኋላ ከመስከረም በኋላ እስከ ጥቅምት 5 ድረስ ከ300 እስከ 350 እንቁላል መጣል ጀመሩ። የተበደርነው 89000 ብር ነበር። እዳ ከፍለን ዶሮቹም ቀለብ ችለን አሁን በአካውንታችን ከ16000 በላይ ገንዘብ አትርፈን አስቀምጠናል። በስንት ወር ውስጥ ነው አሁን ይሄ? በአንድ ወር ውስጥ በአንድ ወር ውስጥ ግን 165000 ምናምን ብር አገኘን። እዳችንም ጭምር መኖም ገዝተን ጭምር ያ ከወጪ ቀሪ ወደ 16000 ወደ ትርፋማነት ገብተናል። ስለዚህ ይሄ ውጤት የራሳችን ብቻ አይደለም። በቀን ስንት ይጥላሉ አሁን በአሁን ሰዓት? በቀን አሁን ከ300 በላይ እስከ 350 ይጥላሉ በቀን። እስቲ ምናልባት የት ነው የሚቀርቡት እነዚህ የእንቁላል ምርቶቹ? እነዚህ የእንቁላል ምርቶች ለአገና 9220 ምናምን እንቁላል አቀርበናል። ለሲቪል ሰርቫንቱ ለወጀባር 4000 አቀርበናል። ድምር እስከ 15000 እንቁላል አህላልኛል እስካሁን ማለት። እስቲ አገና ገበያ የሚሸጥበትና እዚህ ወጀባር አካባቢ እንዲሁም እዛ ሰፈር ላይ የሚሸጥበት ዋጋ የእንቁላል ዋጋ ቢጠቅሱልኝ። አዎ ወጀባር አሁን ለምሳሌ አንድ እንቁላል 20 ብር ነው። እዚህም አገና ስንጠይቅ ሱቅ 20 ብር ነው። ስለዚህ እንደውም የትራንስፖርት ወጪ ባይኖርብን ማለት ነው ከዛም በታች ቢሸጥ አዋጪ ነው። ስለዚህ አጠቃላይ በ18 ነው የትራንስፖርት አስበን ለዚህ ለአገና ከተማ ምን ሸጠው ማለት ነው። እዛ መንደር ግን ምን ሸጠው በ16 ብር ነው። ስለዚህ ለተጠቃሚው 16 ብር ከፍሎ እንቁላል ወስዶ ልጆቹን እየመገበ ነው፣ ራሱ እየተመገበ ነው። ስለዚህ ይሄ እንቁላል በዚህ ዋጋ ነው ምን ሸጠው። እስቲ ምናልባት ቅድም ሲገልጹልን ኤስኤልኤም ባደረገልን ፕሮጀክት ያው ማህበራችን ብቻ በዶሮ አይደለም በገብስ ተደራጅቷል፣ በድንች ተደራጅተናል። ድንች 10 ኩንታል ሰጥቶናል። ስለዚህ ጥሩ ፍሬ አፍርቷል ያ ድንች ማለት ነው። ሌላ ደግሞ ገብስ 10 ኩንታል ሰጥቶናል ለነዚህ ለ20 ሰዎች ማለት ነው። በጣም በገብሱ በጣም ውጤታማ ሆነን ነው ብታየው። አሁን ገብሱ በጣም ያምራል። ስለዚህ በገብሱም ውጤታማ ሆነን እንቀጥላለን የሚል ታሳቢነት አለን። ሌላው ደግሞ ይሄ በአፈርና ውሃ ጥበቃ ስራ ላይ ማለት ነው ከነበረው ከ2017 ከነበረው የተሻለ የአፈርና ውሃ ጥበቃ ስራ የተለያየ ገቢ ማስገኛ ስራዎች አሉ። ቅመማ ቅመም፣ የአትክልት ይህንን ጨምረን የበለጠ የተጠቀሱ 6 የግብርና ምሰሶዎችን ታርጌት ለመምታት ፍላጎትም እቅድም አለን። ማህበሩ ይሄን ያህል አቅዶ ነው እየተንቀሳቀሰ ያለው። አሁን ራዩ እኛ በ2018 በዚሁ አስቀጥለን ወደ የተሻሻሉ ዝርያዎች በግ የመሳሰሉ ግደሮች የተሻሻሉ ዝርያ ያላቸው ግደሮች ለመግዛት ትርፋማ ሆነን ቢያንስ በ2018 እቅዳችን 1 ሚሊዮን ያህል ትርፍ አግኝተን መከፋፈል መብላት ሳይሆን ወደ ተሻሻሉ ግደሮች ወደ ተሻሻሉ በጎች በዛ ለውጠን ማህበሩ ቀጣይነት እንዲኖረው ለማድረግ እቅድና እንትን አለ።